ማይክል ካሪክ በማንቸስተር ዩናይትድ ቤት በቋሚ አሰልጣኝነት መሾሙን ተከትሎ ብዙ ሰዎች ለመሆኑ ማይክል ካሪክ ለማንቸስተር ዩናይትድ ትክክለኛው አሰልጣኝ ነው ወይ የሚል ጥያቄ እያነሱ ነው። እንግዲህ ሁሉም ሰው ባይስማማበትም ማይክል ካሪክ ጥሩ ጊዜን ያሳለፈ ሲሆን ለቋሚ አሰልጣኝነት የሚያበቃ ትልቅ ስራ ሰርቷል ማለት ይቻላል። ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ በተሾመበትና በመራቸው 17 ጨዋታዎች 12ቱን አሸንፎ በሶስቱ አቻ በመለያየት በሁለቱ ተሸንፎ በአጠቃላይ 39 ነጥቦችን መሰብሰብ ችሏል። ከማይክል ካሪክ ሹመት በኋላ ከየትኛውም የእንግሊዝ ፕሪሚየር ሊግ ክለብ በላይ ብዙ ነጥቦችን መሰብሰብ የቻለው ማንቸስተር ዩናይትድ ነው። በተጨማሪም ማንቸስተር ዩናይትድ በማይክል ካሪክ ስር በተደረጉ 17 ጨዋታዎች ላይ 35 ጎሎችን ማስቆጠር ሲችል 16 ጎሎች ደግሞ ተቆጥረውበታል። እንግዲህ ማይክል ካሪክ ለምን የማንቸስተር ዩናይትድ ቋሚ አሰልጣኝ መሆን እንደሚችልና ብቁ መሆኑን የሚያመላክቱ 7 ምክንያቶችን አጠር አድርጌ ይዤላችሁ ቀርቤያለሁ። እነዚህ 7 ምክንያቶች ምን ናቸው የሚለውን ለማወቅ እስከ መጨረሻው ድረስ ተከታተሉኝ። ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ መሆን የሚችልባቸው 7 ምክንያቶች፣ የመጀመሪያው እና ዋናው ምክንያት ክለቡ ያስቀመጠለትን ትልቅ ዓላማ ማሳካት ችሏል። እንግዲህ ማይክል ካሪክ በጊዜ አሰልጣኝነት በተሾመበት ወቅት በክለቡ ሰዎች የተሰጠው ዋና ሚሽን ወይም ደግሞ ዓላማ ማንቸስተር ዩናይትድን በማሻሻል የሻምፒዮንስ ሊግ ተሳታፊ እንዲሆን ማድረግ ነበር። በተባለው መሰረትም እንግዲህ ማንቸስተር ዩናይትድን ከተጠበቀው በላይ በማሻሻል በብቃት ወደ ሻምፒዮንስ ሊግ መመለስ ችሏል። ሁለተኛው ምክንያት እንግዲህ ማይክል ካሪክ ያስመዘገበውን ውጤትና ትልልቅ ድሎቹን መጥቀስ ያስፈልጋል። ማይክል ካሪክ ቋሚ አሰልጣኝ መሆን እንዳለበት ለመወሰን በጊዜያዊ አሰልጣኝነት ያስመዘገበው ውጤት ከማንም ቀድሞ ራሱ ይመሰክርለታል። ምክንያቱም ማይክል ካሪክ በ2021 በጊዜያዊ አሰልጣኝነት በተሾመበት ጊዜ በመራቸው 3 ጨዋታዎች በአንዱም አልተሸነፈም። በዚህ ዓመትም እንግዲህ ማንቸስተር ዩናይትድ እንደተረከበ በመጀመሪያዎቹ 7 ጨዋታዎች ላይ አንድም ሽንፈት አላስተናገደም ነበር። በተለይ ደግሞ በትልልቅ ጨዋታዎች ላይ ያሳየው ብቃት እጅግ አስደናቂ ነበር። ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ በተሾመበት በአጭር ጊዜ ውስጥ ስራውን የጀመረው ማንቸስተር ሲቲንና አርሰናልን በማሸነፍ ሲሆን የውድድር ዘመኑ እስከሚጠናቀቅ ድረስ ቼልሲ እና ሊቨርፑልን ጨምሮ ሁሉንም ትልልቅ ክለቦች ማሸነፍ ችሏል። እንግዲህ ከዚህ በላይ ለካሪክ ስራውን ለመቀጠል ሙሉ አቅም እንዳለው የሚጠቁም ሌላ ምስክር አያስፈልግም። ሶስተኛው ምክንያት በጣም ቀላልና ውጤታማ የሆነ የጨዋታ ፍልስፍና እንዲሁም ደግሞ የማጥቃት ታክቲክን የሚከተል አሰልጣኝ በመሆኑ ተመራጭ ያደርገዋል። ማይክል ካሪክ የሩበን አሞሪምን የ3-4-2-1 ሲስተም ወዳውኑ በመተው ወደ ባክፎር ተመልሷል። የካሪክ መርህ እጅግ በጣም ቀላል ነው። ተጫዋቾችን በሚመርጡትና በሚመቻቸው ቦታ ላይ በማጫወት ውጤት ማምጣት መቻል ነው የካሪክ ፍልስፍና። ይህንንም እንግዲህ በብሩኖ ቦታ ላይ ባደረገው ለውጥ ያለውን ተጽዕኖ በግልጽ አሳይቷል። በተጨማሪም ቤንጃሚን ሼሽኮ ላይ የታየው ለውጥ ሌላኛው ምስክር ነው። የማይክል ካሪክ ማንቸስተር ዩናይትድ የሰር አሌክስ ፈርጉሰንን ዘመን የሚያስታውስ ለተጫዋቾች ነፃነት የሚሰጥ የማጥቃት እግር ኳስን ይጫወታል። ማይክል ካሪክ ከመራቸው 17 ጨዋታዎች መካከል ማንቸስተር ዩናይትድ ጎል ሳያስቆጥር የወጣው በሰንደርላንዱ ጨዋታ ላይ ብቻ ነው። እንግዲህ የካሪክ ዩናይትድ በተለያዩ አማራጮች ጎል ማስቆጠር እንደሚችል አሳይቷል። ከክፍት ጨዋታ፣ ከቆመ ኳስ እንዲሁም በመልሶ ማጥቃት በሁሉም አማራጮች በመጠቀም ውጤት ማምጣት እንደሚችል ማሳየት ችሏል ማይክል ካሪክ። አራተኛው ምክንያት የካሪክ ኮቺንግ ስታፍ ጥሩ የአሰልጣኞች ስብጥር ወይም ደግሞ ስብስብ ያለው ነው። ለምሳሌ ልምድ ያለው ስቲቭ ሆላንድ፣ ታማኙ ጆናታን ውድጌት፣ ታዳጊዎችን በደንብ የሚያውቀው ትራቪስ ቪኔን እንዲሁም ክለቡን በደንብ የተረዳውና በክለቡ ብዙ ጨዋታዎችን በማድረግ ዋንጫዎችን ያነሳው ጆኒ ኢቫንስ እነዚህን ያካተተ የኮቺንግ ስታፍ ያለው በመሆኑ ቡድኑንም በብቃት በማሻሻልና በማሳደግ ደረጃ ላይ ጥሩ ቅንጅት አሳይተዋል። ካሪክ የወሩ ምርጥ አሰልጣኝ ሆኖ በተመረጠ ጊዜ ከጠቅላላ ስታፉ ጋር ፎቶ ሲነሳ ታይቶ ነበር። ይህም እንግዲህ የስኬቱ ዋና ምስጢር የቡድን ስራ መሆኑን ለመግለጽ የተጠቀመበት አጋጣሚ ነው ማለት ይቻላል። አምስተኛው ምክንያት ማይክል ካሪክ ለአካዳሚው ያለው ፍቅርና ትስስር እጅግ የሚደነቅ በመሆኑ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ እንዲሆን ተመራጭ ያደርገዋል። ከአሰልጣኝ ሩበን አሞሪም አንጻር ሲታይ ማይክል ካሪክ ለማንቸስተር ዩናይትድ ታዳጊዎች ለምሳሌ ከ21 ዓመት በታችና ከ18 ዓመት በታች የሚደረጉ የአካዳሚ ጨዋታዎችን በቦታው በመገኘት ይከታተላል። በዚህም ዓመት እንግዲህ በወጣቶች የኤፍኤ ካፕ ወይም ደግሞ የዩዝ ኤፍኤ ካፕ ፍጻሜ ላይ ከብሩኖ ፈርናንዴዝ ከሜሰን ማውንትና ከሌሎች የማንቸስተር ዩናይትድ ሰዎች ጋር በቦታው ተገኝቶ ሲከታተል ነበር።
በተጨማሪም የኮቢ ሜኑን ብቃት በአግባቡ መጠቀምና ለታይለር ፍሬቸር እንዲሁም ለሸሌሲ የመጫወት እድል መስጠቱ ለማንቸስተር ዩናይትድ አካዳሚ ያለውን ክብር በደንብ የሚያሳይ እንዲሁም ደግሞ ባህሉንና ማንነቱን የመረዳቱን አቅም የሚያሳይ ነው። ስድስተኛው ምክንያት ከማንቸስተር ዩናይትድ ሰዎች ጋር ላይክ እነ ኢኖስ እና ከማንቸስተር ዩናይትድ ተጫዋቾች ጋር ያለው ስምምነት በጥሩ ጎኑ መጠቀስ አለበት። ለአሰልጣኝ ሩበን አሞሪም መሰናበት አንዱና ዋናው ምክንያት ከስፖርቲንግ ዳይሬክተሩ ከጄሰን ዊልኮክስ ጋር በጨዋታ ስልትና በዝውውር ጉዳዮች ላይ መግባባት አለመቻሉ ነበር። ማይክል ካሪክ ግን እንግዲህ እንደ አሰልጣኝ በክለቡ ስፖርቲንግ ዳይሬክተር የተቀረጸውን የአጫወት ፍልስፍና ወይም ደግሞ ሲስተም ተግባራዊ በማድረግ የማንቸስተር ዩናይትድ ሰዎችን ማሳመን ችሏል። ሌላው የማንቸስተር ዩናይትድ ተጫዋቾች ለማይክል ካሪክ ሙሉ ክብር እንዳላቸው ገልጸዋል። ማይክል ካሪክ በታሪኩ ብዙ ዋንጫዎችን በማሸነፉና የክለቡ ሌጀንድ በመሆኑ የማንቸስተር ዩናይትድ ተጫዋቾች በደንብ እንደሚያከብሩት ተመልክተናል። ማይክል ካሪክ የማንቸስተር ዩናይትድን የመልበሻ ክፍል በማረጋጋት በስብስቡ ውስጥ ያሉትን ሁሉንም ተጫዋቾች ደስተኛ አድርጎ በመያዝ የውድድር ዓመቱን በሰላም ማጠናቀቅ ችሏል። ሰባተኛው ምክንያታችን የማይክል ካሪክን ፐብሊክ ሪሌሽን ወይም ደግሞ ፒአር የተመለከተ ይሆናል። ማይክል ካሪክ ከደጋፊዎች ጋር ያለው ትስስር፣ ለሚዲያ ሽፋን የሚሰጠው ጥንቃቄ እጅግ የሚደነቅ ነው። የማንቸስተር ዩናይትድ ደጋፊዎች አሰልጣኝ ላይ የመጮህ ወይም ደግሞ አሰልጣኝ ይባረር የሚል ባህሪ ባይኖርባቸውም ለአንዳንድ አሰልጣኞች የተለየ አድናቆትና ፍቅር አላቸው። ከሰር አሌክስ ፈርጉሰን መልቀቅ በኋላ በማንቸስተር ዩናይትድ ደጋፊዎች ከሚወደዱት አሰልጣኞች መካከል ኦሌ ጉናር ሶልሻየር አንዱ ነው። ማይክል ካሪክም እንግዲህ የደጋፊ ፍቅርን ከጠንካራ ታክቲክና ድንቅ የተጫዋቾች ቅያሬ ጋር አዋህዶ ይዟል ማለት ይቻላል። ለምሳሌ በማይክል ካሪክ ስር በ6 ጨዋታዎች ላይ ተቀይረው የገቡ ተጫዋቾች 4 ጎል አስቆጥረዋል። በዚህም ረገድ ቤንጃሚን ሼሽኮ እና ማቲያስ ኩኛ የሚጠቀሱ ናቸው። ከሁሉም በላይ ማይክል ካሪክ በሚዲያ ፊት እጅግ የተረጋጋ ሲሆን አርዕስተ ዜና እየመዘዘ ለጋዜጠኞች የሚሰጥ አሰልጣኝ አይደለም። ምናልባት ሩበን አሞሪም እያለ አንዳንድ ጠንካራ ቃላቶችን እየመዘዘ መነጋገሪያ ይሆን ነበር። አሁን ላይ ግን ማይክል ካሪክ ወጣ ያለውና መነጋገሪያ የሚሆኑ ቃላቶችን ሲናገር አይሰማም። እንግዲህ ማይክል ካሪክ ማንቸስተር ዩናይትድን ወደ ቀድሞ ክብሩ ለመመለስ ትክክለኛው ሰው መሆኑን የሚያሳዩት 7ቱ ምክንያቶች እነዚህ ናቸው። እስካሁን የካሪክን ሙሉ አቅም አላየነውም ብዬ አስባለሁ። ምናልባት የቅድመ ውድድር ዝግጅት ወይም ደግሞ ፕሪሲዝን ሲያገኝና ተጨማሪ ተጫዋቾችን ሲያስፈርም ማንቸስተር ዩናይትድ ከዚህ የተሻለ እንደሚሆን ጥርጥር አይኖረውም። እናንተስ በዚህ ሀሳብ ተስማማላችሁ? ማይክል ካሪክ በሚቀጥል የውድድር ዓመት የተሻለ ቡድን በመስራት ማንቸስተር ዩናይትድን የዋንጫ ተፎካካሪ ያደርገዋል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩኝ። ቪዲዮውን ላይክ እና ሼር አድርጉ። እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።